ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ተገናኝተናል። ደግሞ ዛሬ ሩዝ በፎሶሊያ ነው የምንሰራው ማለት ነው። እንግዲህ ሩዙን አላሳያችሁም፣ በጣም ይቅርታ ብዬ ይቅርታዬን እንግዲህ ተቀበሉኝ። እንግዲህ ሩዙን ቀቅየዋለሁኝ፣ ያው አላውጣሁትም ገና የተቀቀለ ነው። ግን ያው እንግዲህ ግብአቶችን ላሳያችሁ እና ወደ አሰራሩ እንሄዳለን ማለት ነው ተመልካቾቼ። ቪዲዮ ስትጀምሩ ግን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ በትህትና ብዬ እጠይቃችኋለሁ። እንግዲህ ዛሬ የምንሰራቸው ለሩዝ የሚያስፈልጉንን ነገር ያቀረብኩ ፎሶሊያ ሩብ ኪሎ አቅርቤያለሁ። ያው ሽንኩርቱ ሁሉንም አላደርገውም፣ 4-5 ፍሬ ነው የማደርግ። ከዛ ጨው አለኝ፣ ከዚህ ቁንዶ በርበሬ አለኝ፣ እስከ መጥበሻ አለኝ፣ እርድ አለ ትንሽ፣ ከዛ ነጭ ሽንኩርት አለ፣ ዘይት አለ። ሩዙን ቀቅየዋለሁ ብያችኋለሁ። ትንሽ ጨው አድርጌ ያው እንግዲህ ሩብ ኪሎ ይሆናል። ለቤተሰብ ስለሆነ ሩዙ የሰራሁት በዛ አድርጌ ነው የሰራሁት። ተመልካቾች እንግዲህ እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ብዬ በትህትና ጠይቃችኋለሁ። እንግዲህ የአታክልት በጣም ነው የሚጣፍጠው ፎሶሊያ ጋር ሲሰራ ሩዝ። እንግዲህ አሰራሩን ደግሞ አብረን የምናየው ይሆናል ማለት ነው ተመልካቾች፣ እስከ መጨረሻው አብራችሁ የሆኑ። በመጀመሪያ እንግዲህ ፎሶሊያውን ይህንን እንትን ካለው ገመድ ነገር ካለው ይሄን ላጥላጥ እያደረግን እንጥላለን ማለት ነው። ከዛ በመቀጠል እናጠባዋለን። እንግዲህ ፎሶሊያዬን እንደዛ አድርጌ እንዳሳየኋችሁ ጨርሻለሁኝ። አሁን አጥቤ ገርገብ አድርገዋለሁ በውሃ ትንሽ ማለት ነው፣ ለ5 ደቂቃ ለ10 ደቂቃ። ይሄው እንግዲህ ሽንኩርቴን አሁን ከትፍና ከዛ ካሮቴን እና ፎሶሊያዬን ከትፌ አስገባለሁ ማለት ነው። እንግዲህ ከትፌ ጨርሼ እመልሳለሁ። እንግዲህ ተመልካቾች እንደምታዩትኝ ፎሶሊያውን ትንሽ ለ5 ደቂቃ ያህል ገንፈል አድርጌ አውጥቼው ይህን ይመስላል። ካሮት 3 ካሮት ነው ያደረኩኝ። ሽንኩርት በተመሳሳይ ቅድም እንዳሳየኋችሁ ከትፌ ሁላቸውንም አዘጋጅቻቸዋለሁ። ሩዙን ደግሞ ቀቅየዋለሁ ማለት ነው። ሩዜ ይህን ይመስላልኝ፣ ቀቅየዋለሁ። እንግዲህ ፎሶሊያውን ብዙ ነው፣ ሽንኩርቱን ብዙ ነው፣ ካሮቱን ብዙ ነው። እንግዲህ ለዚህ ሩዝ የሚሆን ነው ለክቼ ያደረኩት። አያንስም፣ አይበዛበትም። በጣም ቆንጆ ምግብ ነው የሚሆነው ተመልካቾች። እንግዲህ እንደምትወዱት ተስፋ አደርጋለሁ። ጠብቁኝ። እንግዲህ ሰርተን ወደ አሰራሩ እንሂድ። እንግዲህ ተመልካቾች ድስታችን ይሄን ይመስላለኝ አቅርቤ ያለው አሁን ስቶቫችንን እንለኩስና ትንሽ ጋር ሲል ሽንኩርታችንን እናደርጋለን ማለት ነው። እንግዲህ ሽንኩርቴን አደርጋለሁ ማለት ነው ተመልካቾች። እንግዲህ ሽንኩርታችን ውሃውን ምጥጥ ያደርግልን በዚህ መልኩ እንደዚህ ያማሰልና ጥብስ እናደርገዋለን ማለት ነው ሽንኩርታችንን። እንግዲህ ሽንኩርታችን በዚህ መልኩ ጥብስ ካለልን ውሃውን ምጥጥ ካደረግን በኋላ ዘይታችንን እናደርጋለን። እንግዲህ በዘይታችን ደግሞ ሽንኩርታችን ቀይት እስኪልልን ድረስ ጥብስ እናደርገዋለን ማለት ነው። ከዛ በመቀጠል ካሮትና ፎሶሊያውን እንጨምራለን። ሽንኩርታችን ቀይ ቀላ ሲልልን ታዲያ ያው ሽንኩርት ቀላ ሲል ወጡ ሁሉም ነገር የሚጣፍጥልን። እንግዲህ እንደምታዩት ሽንኩርታችን በዚህ መልኩ ቅልት ብሎልናል። አሁን ካሮትና ፎሶሊያውን እናደርግና ደግሞ አብረን ጥብስ እናደርገዋለን ማለት ነው። ይህን ይመስላል እንግዲህ አብረን ጥብስ እናደርገዋለን ማለት ነው። እንግዲህ ቅመሞቻችንን አብረን እንጨምርና እዛ እንጠብሳቸዋለን ማለት ነው። የስጋ መጥበሻ ቅጠል አደረግያለሁ፣ ከዛ ቁንዶ በርበሬ አድርጌያለሁ፣
ከዛ አንድ የሻይ ማንኪያ ግማሽ እርድ አድርጌያለሁ። ከዛ ነጭ ሽንኩርት አድርጌያለሁ። ከዛ ጨው አድርጌያለሁ። የማጣፈጫ ቅመም ናት ይቺ። እንግዲህ በእነዚህ ቅመሞች ናቸው ያደረኩኝ። እንግዲህ እነዚህ አንድ ላይ አድርገን እንደዚህ ሽት እናደርጋቸዋለን ማለት ነው። እንደዚህ ያደረግን ብስል እናደርግና ሩዛችንን እንጨምራለን ማለት ነው። እንግዲህ ተመልካቾች አቁላልቼ ጨርሼ ያው እንግዲህ ሩዝ እያረኩት ነው። በዚህ መልኩ ያው አላደባለኩትም ገና አደባልቄው መልሳለሁኝ። በጣም ቆንጆ ነው። ጨው ምናምኑ በጣም ተስተካክሎ ደርሶታል። እንግዲህ ተመልካቾች ይሄን ይመስላል ቆንጆ የሆነ የሰራ ነው ማለት ነው። ሁሉም የተስተካከለበት። እንግዲህ ተመልካቾች ትወዱታላችሁ ብዬ ተስፋ አደርጋለሁ። ይህን ይመስላለኝ ሩዛችንን በዚህ መልኩ ጨርሰናል። ስጎ ያልበዛበትም ያላነሰበትም በጣም ቆንጆ የሆነ ጣዕሙ ደግሞ በእውነት ነግራችሁ እንዴት እንደሚጣፍጥ ኮሰሊያና ካሮቱን ምናምን አድርገን ቅመሞችን አድርገን ስለሰራነው በጣም ነው የሚጣፍጠው። ተመልካቾች በዚህ መልኩ ሰርታችሁ ሞክሩት ብዬ በጣም ጠይቃችኋለሁ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አስተያየት ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ባይ ባይ። እወዳችኋለሁ። እስከ በአዲስ ቪዲዮ እስከምንገናኝ ቻው።